እሺ ማሪ ወይ እኔ የምልሽ አሁን ከወለድሽ 2 ወር ነሽ? ነው 3 ወር ነው። በቃ አሁን ስራ መጀመር አለብሽ። እንዴት? በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሳን ማለት ነው። በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? እኔ በቃ ከባድ ነው እንዴ። ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይለኛል። ከሁለት አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለኝ ፈልጌው ነው የተቀመጥኩት። እኔ ፈልገሽ ሆነ አላልኩም። አሁን እኮ እየወቀስኩሽ እኮ አይደለም፣ ግን በቃ አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው፣ አንድ ዳቦ ብታረጊ፣ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ የሆነ አንዳንድ ጊዜ ትንሽ ለኔም ብታስቢ ወጥቼ ተሮርጬ ነው የማመጣው። ይሄን ነገር ስለማጠብ አይደል እንዴ? ምን አገናኘው ከማጥባት? አይ እንዴ አንድ ዳቦ አሁን ቁርስሽ ነው አይደል? አንድ ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አለ። ጊዜውን ታውቂያለሽ። የምር ነው? ምን ማለት ነው የምር ነው? አይ እኔ አጥሚትም አልጠጣም ታውቃለህ። አጥሚት አልበላም ታውቃለህ። ጨጓሬ ነው የሚለው አጥሚት አትጠጪ። ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ልጅ ነው እንዴ? ምን ችግር አለው? ባሎቻቸው ጥሏቸው የሄዱት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? ይሻላል ልብስ የሚያጥባል አይደል እኮ ይሻላል። ይሁን ምንድን ነው ያለቀስሽ ነው? አይ ነው አለቅሳለሁ እንዴ? እንድታለቅሽ እኮ አይደለም እንደዛ ያልኩሽ። ወጣት ነሻ፣ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው። ገብቶኛል። ምን ነው የሚያስለቅስሽ? ኧረ እኔ አላለቀስኩም። ለማለቅሳለሁ። ምን ነው የሚያስለቅስሽ? አላለቀስኩም እንዴ 2 ልጅ አለ አይደል? እሱ ወጪ አለ። እንደገና አንቺ ተደረበሽ። ሁለተኛ እንውለድ ይቆይ አላልኩም ነበር እኔ? አንተ ነው ሁለተኛ እንውለድ ያልከው እኮ። እንውለድ ግን አሁን እኮ 2 ወር ሙሉ ተቀመጥሻል። እንደ እናቶቻችን 3 ወር ልትታረሽ ነው። በቃ 2 ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንደዚህ። ካልሆነ ደግሞ ማትወጪ ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ ተወፍርብሻለች። ገባሻ? እሺ እያለቀሽ ነው? አላለቀስኩም። አንቺ ስቀልብ ፕራንክ ነው። ስሚ ማሪ፣ አንቺ ዳግ፣ አንቺ እየቀለድኩ ነው። ስሚ ዳግ፣ ሰውን የሚያውቁስል ነገር እያደረጉ ፕራንክ ምናምን የሚባል ነገር አለ እንዴ? ያው ለምን አሰራባበ ይብልስ ነው የሚያምሻል። ለማን ነው የምሰራው? የምር እየቀለድኩ ነው። አንቺ አመረሽ ነው ወንድሻል። ይቅርታ አመረረች። እኔ እየቀለድኩ ነበር። እኔ እንደማንኛውም ኢትዮጵያዊ ፍራንክ አድርግሽ ለምን ይቀርብሻል? ታመረልሽ እንዴ አንቺ እያወቅሽኝ? አይ ሲሪየስ ነው በጣም ነው እንዴ። ታዲያ ፍራንክ ላደርግሽ እንዴ? ይቅርታሽ ወድሻለሁ። እኔ ሙዳል